ተራጆች አንሆን። ለሁላችንም ትምህርት የሚሆን ነው ብዬ አስባለሁ። በጣም አመሰግናለሁ። ሀቢባዬ ክበሬልኝ፣ እሬም ክበሬልኝ። አገኛቸዋለሁ። የኔ እናት በጣም ነው የምናመሰግነው። እንደናንተ አይነት ጀግና ሴቶች ሊበዙ ይገባል። ማይፈሩ ማይደበቁ የስ ሰው ነኝ ተሳሳትኩ ሶዋት የሚሉ ገባሽ፣ ራሳቸውን የማይጎዱ ማንም ምንም ቢላችሁ እንዳትሸማቀቁ፣ እንዳታቀረቅሩ። ሰው ማመን መልካምነትን ነው የሚያሳየው። እናንተ ጥሩ ሰው ስለሆናችሁ ነው ያመናችሁት። ባመናችሁት ሰው ተከዳችሁ። ከሀዲ ይፈር፣ አምናችሁት የከዳ ከሀዲ ይፈር እንጂ እናንተ ለምን ብላችሁ ታፍራላችሁ? አንገት ትደፋላችሁ፣ ትሸማቀቃላችሁ። ማንም ባለጌ አፉን ቢከፍትባችሁ ምንም ቢላችሁ መልስ እንዳትሰጡ፣ ከቁብ እንዳትቆጥሩት ያንን ሰው። እናንተ ራስ ወዳድ ብትሆኑ ኖሮ ትደበቁ ነበር። ራስ ወዳድ ስላልሆናችሁ ታናናሾቻችን ይማሩ፣ እኔን ያየ ይቀጣ፣ ማንንም አትመኑ ብላችሁ ነው የወጣችሁ። ሌሎቹን ለማዳን ነው የወጣችሁ። ይሄ ሰውዬ 83 ሴት ላይ አያቆምም፣ ይቀጥላል። 400 600 እስከሚደርስ አያቆምም። በቃ ዚሲሲዝ ቢዝነስ እኮ። ስለዚህ እናንተ እህቶቻችሁን ያዳናችሁ፣ ትውልድ ነው ያዳናችሁት። እዚህ ጋር በመምጣታችሁ በጣም እናመሰግናለን። ሶስታችሁ፣ አንደኛ አበበች፣ ሁለተኛ ዊያሮፕን፣ ሶስተኛ ስዊት። በጣም ነው የምናመሰግነው። ጀግና ናችሁ እናንተ። ሀቡዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሁላችሁንም ፈጣሪ ያክብርልኝ። በቃ አመሰግናለሁ። ቃል የለኝም። እንገርሽ ምንም ነገር ቢል ባይዘወይ መዳሟን አናግሬላታለሁ ዛሬ ጠዋት። እኔና መዳሟ አውርተናል። ጥሩ ሰው ናት። ምንም አላለችም። ኢትስ ኦኬ፣ አንደርስታንድ አድርጋለች። ከዚህ በኋላ አበበች ሰውነቷ አያልቅም በሰቀቀን። ኦኬ፣ ካሁን ለማዳሜ ተላከላት ብላ አትሰጋም። ስራውን ለቃ ወጥታለች። መዳሟን አናግራ ይቅርታ ጠይቃ ሰላም ሆኖ እቃዋን ይዛ ከዛ ቤት ወጥታለች። ከዚህ በኋላ ቢልክ ባይልክ ምንም አይመስላትም። ከዚህ በኋላ እሷን በምንም ነገር ሊያስፈራራት ሊጎዳት አይችልም። እንዳትፈሪ፣ እንዲች ብለሽ እንዳትፈሪ። ብሎክ አድርጊው። በአዲስ ስም ስልክ ሲደውል ብሎክ አድርጊው። አሁንም ሲደውል ድጋሚ ብሎክ አድርጊው። ምንም ከሱ ጋር እንካ ሰላምታ ውስጥ እንዳትገቢ። አረ ችግር የለውም። ከዚህ በኋላ እኔ ከሱ ጋር ምንም ያነጋግረኝ ነገር የለም። በቃ እኔ እና እሱ አንተዋወቅም። ኦልሬዲ ከዚህ በኋላ ጨርሻለሁ። አይደለም አንቺ ቁጥር እስካልቀየርሽ ድረስ 10 ጊዜ ይደውልብሻል። ቁጥር እየቀያየረ ብሎክ ስታረጊው ቁጥር ይቀይራል። ስለዚህ ይሄ በናይጄሪያ ምላስሽን አስቆርጣለሁ ምናምን ወንድ ነህ ሞክር። ወሬ ብቻ። እንደዚህ አይነት ወንዶች ሲጀምር ከወሬ አያልፉም፣ ወሬ ብቻ። ስለዚህ ምንም ነገር ቢልሽ እንደዚህ አይነት ነገሮች እንዳይረብሹሽ ቁጥር ቀይሪ። ቁጥር ከቀየርሽ ከየትም አባቱ አግኝቶ ቁጥር ቀይሪ፣ ቲክቶክ አካውንት ቀይሪ፣ ሁሉንም ሶሻል ሚዲያዎችሽን ቀይሪ። ከየትም አያገኝሽ። ከየትም ወረቀት ይኖረው። መጀመሪያ እሱ ዱባይ ለመምጣት መጀመሪያ እሱ ህጋዊ ይሁን። ወረቀት ስለሌለው እኮ ነው በብላክ የሚሰራው። የሚያወራ ሰው ወሬ ነው። አንቺ ቁጥር ቀይሪ፣ ቀይሪ። ከዛም በኋላ ይፈንዳ። እሺ፣ እሺ፣ እሺ። እና ሌላ የምለው ከ80 ውስጥ ከሚስቶቼ ሚስት እንዳይኖረኝ አጣልቶኛል። አይ አንተ ከዚህ ውስጥ ከሁሉም በጣም የተጎዳኸው ሆሳሚ አንተ ነህ። እውነት ማለት አይዶን ነው የትኛዋ ሴት ከዚህ በኋላ አንተን አምና እንደምታገባ ካላቅም ብቻ እወቁልኝ በል። በእውነት አንተ እንዳልሆንክ ማወቅ አለባቸው። ብዙ ሴቶች አልቅሰዋል ባንተ ፎቶ፣ ብዙ ሴቶች ተጎድተዋል ባንተ ፎቶ። ግን አንተ እንዳልሆንክ የስራውን ይስጠው ፈጣሪ። አንተ እንዳልሆንክ ለእያንዳንዱ ወደፊት በህይወትህ ለምትመጣ እያንዳንዷ ሴት ማስረዳት ይኖርብካል ማለት ነው። እና እንደዛ ነው። በጣም አመሰግናለሁ ሀቢባ። ደህና ደሩ። ከገባህ በኋላ ራሱ ሚስትክን ሴት ጓደኞቹ አንቺ ባልሽ እኮ ይጀነጅን ነበር ድሮ፣ ይሄ ሁሉ ሴት ይጀነጅን ነበር ነው ይሆናል እንግዲህ ያው። እና እንደዛ ነው ላለው። እኔም ለወጣ ነው። ችግር የለውም። ነገ ቪዲዮ ሰርቼ ቻናሌ ለመፖሰት ሞክራለሁ ፔጄ ላይ እና ያለውን ታሪክ ለመናገር ሞክራለሁ። በጣም አመሰግናለሁ። ደህና ደሩ። ደህና ደሩ። እናመሰግናለን። እኔም ፎቶውን ለጥፌ እሰራልሃለሁ በቃል በገባሁት መሰረት። እንትን ሌላ ፎቶ ሊጠቀም ይችላል ጋይስ።
የሆሳሚ ጊዜ አብቅቶ የሌላ ወንድ ፎቶ ተፈልጎ ሊጠቀም ይችላል። ማንንም ሰው አትመኑ። ኦኬ ተጀናጀኑ፣ መብታችሁ ነው። ግን ቪዲዮ ካላበራ አንድ ሰው አትመኑ እናንተ። በቃ እባካችሁ በቃ ይሄ ሰው የሌላ ሰው ፎቶ ተጠቅሞ በቃ አመል ነው። 8 ዓመት የሰራበት ቢዝነሱ ነው። የሌላ ሰው ፎቶ ተጠቅሞ ይመጣል። ተጠንቀቁ ሴቶች እባካችሁ እባካችሁ። እሺ ሚኪ ማለት የምትፈልገው ነገር አለ በመጨረሻ? አይ ላይክ ምንም የለም። እስካሁን የሚቆዩት ተምር ያለኝ ላይክ እንደዚህ ሰው እንደዚህ ማድረግ እንደሚችልም አላውቅም ነበር። ላይክ የእውነት በጣም ሀርድ የሆነ እንትን ነው የተጠቀሙት። አንተ ተረኛ እንዳትሆን ነው የምፈራው። የአንተን ፎቶ እየተጠቀመ እንትን እንዳይል ተጠንቀቅ። እንደዛ ቢሆንም ያው ከ80 ምናምን አንዷን አላጣም። ቢያንስ አንዷ ጋር ከአንዷ ጋር ይሆናል። ችግር አለው። የምር በጣም ያስፈራል ዘመኑ። ተጠንቀቁ ተጠንቀቁ ወንዶች። እሺ አቢባዬ ላይክ በቃ እሺ። ግን ያው እንዳልሽው እኔ አሁን አንድ ይሄኛው ነገር ሳለ ግን ሰውዬው ደላላ ከሆነስ ላይክ አሁን የላከልኝ ልጆች አሉ እና ይችን ልጅ እርዳት ምናምን ብሎ የላከልኝ ፎቶ አለ እና ይሄኛውን ደላላ ነው ለጥፈህ የምትሰራበት ብሎ ላከልኝ። እነሱም ግዴታ የሆነ ነገር ደርሶባቸው መምጣት አለባቸው ወይስ እንዴት ነው? አይ እኮ ደላላም ከሆነ ሰው በአጠቃላይ ይሄ ልጅ እንዲጠነቀቁ ከዚህ ልጅ እንዲጠነቀቁ እኔ እንደ አንድ ኢትዮጵያዊ ኃላፊነቴን እወጣለሁ፣ ቪዲዮ ሰራለሁ። ስለዚህ በደላልነትም በምንነትም ይህን ሰው ሊቀርቡት አይገባም። በምንም ጉዳይ በደላልነትም እንዳይቀርቡት አይበሉም። በፍቅረኝነትም በደላልነትም በምንም አይነት ነገር ሊቀርቡት አይገባም። ኦኬ አይ በቃ ለማንኛውም ጨርሻለሁ ሀሳቤን። እሱ ጥበቃውን ከለቀቀ እኔ ያለሁኝ። እሺ ግን ስራ ጀርመን ሊወስድክ ነበር አይደል? ጀርመን ካናዳ የት ነበር ሊወስድክ የነበረው? አይ ልወስደኝ ሳይሆን እኔ ራሴ ከፍዬ ነው የሚሄደው። ፕሮሰስ እኔ ካናዳ ነበር ያልኩት፣ ከፍዬ ምናምን ነው እንደዛ። ጥሩ እንኳን ዳንክ። ለማንኛውም እንኳን ከማርቆስ ቫይረስ ዳንክ። እንኳን ፈጣሪ ዋናው ቁም ነገር እሱ ነው። ተርፍ ያለው ብሬን ከመበላት ተርፍ ያለው። አመሰግናለሁኝ። ዳና ሆኑ። እዚህ ጋር ደግሞ ያላችሁ ልጆች ምንም ነገር የለም ሲጽፉ እያየኋቸው ስለሆነ በህግ ምናምን እያሉ ስለሆነ ላይክ እኔ ምንም ያደረጉት ነገር የለም። ላይክ ሳፖርት ለማድረግ ነው እንደዚህ አሁን ኢቭን ያሰብኩት የደላለውን ነገር አስቤ ነው። ኦልሬዲ ጨርሰውታል እነሱ። የደላለውን ነገር ስላሰብኩኝ ያ ነገር ይመጣል ምናምን ስላሰብኩ ነው። እና ደህና ደሩ። ይመችክ ብሮ። ይስጫል። ምንድን ነው የሚያስቅሽ? አንቺ ነሽ እኔ ያሳቅሽኝ። አንቺን የሳቅኩት ልጁን ያላቅም በማለት ጦዞ ነው ቅቡ እንዲ ለስላሳ ነው። እንደዚህ ነው፣ ለስላሳ ነው አይደለም። መጀመሪያ የሆነ አልተከ እንትን አላለብሽም? ቅልቅል አለብኝ። በቃ ቅልቅል የሆነ ሰው ፈወዘው እና ቫይረሱ ነው ተጠቅቷል። በዚህ ቫይረስ ሰክሰስ ተፈወዘ ቫይረስ። ታዲያ ሳቡ እንዴት ነህ? እኔና ሽማግሌ ነበርን። ሰክሰስ አስታወስ ባይዘ ትክክለኛ ፍርድ መስጠት ምንችለው እኔና ሪም ነው። ሪም ለምን በትክክል በጥሞና እየተከታተልን ስለሆነ እያንዳንዷን ነገር ይለናል። ከአበበሽ ጋር ልናስታረቅ ትዝ አይልሽም? ሰክሰስ ራሱ ወንድም ይብላል። አይ ማርቆሲ ጉድ ሰራል። ማን ነበር ማን ነበር ያቆላመጠው? በምሎ ነው ማርቆሲ እሺ ጋይስ አንድ ነገር ልንገራችሁ፣ አዲስ ነገር አንድ ነገር ልንገራችሁ። የቤት ባለቤት መሆን ትፈልጋላችሁ? ምንድን ነው ችግራችሁ? እኔ አሁን ችግሬ 16 ዓመት አረብ ሀገር ኖሬ ቤት የለኝም። የቤት ባለቤት መሆን እፈልጋለሁ። ምን አረኩኝ? የቤት ባለቤት ለመሆን ከሰክሰስ በ2000 ብር ትኬት ቆረጡ። እድሌ ለመሞከር 14 ትኬት ቆረጡ። ያው የሚያፍሪካ እየሰጠች ነው ሚኪ። የአሁኑ ልጅ
ኧረ አባት ይዘው ያዘው ማስቲካውን ወንድም እና እንትን ትኬት ቆረጥኩኝ። 14 ትኬቶችን ቆርጫለሁ እድሌን ለመሞከር እና እናንተም እድላችሁ ሞክሩ እስቲ። የቆረጣችሁ ትኬት የቆረጣችሁ አንዳንድ ቁጥር ጻፉ። ያልቆረጣችሁ ሰክሰስን ፎሎ አድርጋችሁ ቁረጡ። እንዴት ነው መቁረጥ የምንችለው ካላችሁ፣ ይኸው የመጀመሪያው ስቴፕ ሰክሰስን ፎሎ ታደርጋላችሁ። ሁለተኛው ስቴፕ እነዚህን አካውንት ነንበሮች ስክሪንሻት ታደርጋላችሁ። እነዚህን አካውንት ነንበሮች 4 አካውንት ነንበር ከአራቱ በተመቻችሁ የትኬቱን ዋጋ ታስገባላችሁ። ከዛ በኋላ በእነዚህ ቁጥሮች መጀመሪያ አካውንቱን ያዙ። 10 እቆጥራለሁ ስክሪንሻት እንድታል አይመልስም ለምትሉ የሚመልስበትን ቁጥር ሰጣችኋለሁ። አሁን ስክሪንሻት አድርጉ። 1 2 3 4 5 6 7 8 9 10 አካውንት ነምበር 10 ስክሪንሻት አደረጋችኋል። አሁን ደግሞ ስልክ ቁጥር ነው የምሰጣችሁ። ይኸው በእነዚህ ስልክ ቁጥሮች ይመልሱላችኋል። ከ10ሩ በተመቻችሁ ሴቭ አድርጋችሁ ዋትሳፕ ላይ ያስገባችሁበትን ደረሰኝ ስትልኩ ይላክላችኋል። አይታይም ለምትሉ ስክሪንሻት አድርጋችሁ ዙም አድርጉት፣ ይታያችኋል ጋላሪ ውስጥ ዙም ስታደርጉት። ስለዚህ አሁን ቁጥሩን እንድትይዙ 1 2 3 4 5 6 7 8 9 10 ስክሪንሻት አደረጋችሁ። ይኸው የሁሉ ሰው አሁን የቆረጠ ነው። አንዳንድ ቁጥር የሚጽፉት 134 135 ትኬቱን የቆረጡ ሰዎች የቆረጣችሁ አንድ ቁጥር ጻፍ። የሀቡ ከሀገር ውጭ ያሉ ሰዎች እንደሆነ ሜንሽን እናርግላቸው። ቲኬት መግዛት የምትችሉት በመላ ዓለም ላይ ተሰዳችሁ ስደት ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ እና አፍሪካ ውስጥ፣ ኤዥያ ውስጥ በተለያየ ዓለም ላይ ስደት ላይ ያለን ትውልደ ኢትዮጵያውያን፣ እኔም ዋሽንግተን ዲሲ አሜሪካ ነገር ነው የምኖረው። ስደት ላይ ያላችሁ ቲኬት በኢትዮጵያ 2000 ብር መቁረጥ ትችላላችሁ። እጣው ምንድን ነው ብትሉ፣ አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ ኮንዶሚኒየም ቤቶች ናቸው። አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር ነው። ይህ የሁለተኛው ዙር እጣ ነው። በመላ ዓለም ላይ ተሰዳችሁ ነገር ግን ቤት ያልሰራችሁ፣ ቤት ያልገነባችሁ፣ ቤት የመስራት የመገንባት ፍላጎት ያላችሁ እጣው እዚሁ ሀቢባ ቲክቶክ ላይቭ ላይ በጋራ በመተባበር አፕሪል 30 ይወጣል። ከቅርብ ቀን በኋላ የመጀመሪያውን ዙርም እዚህ ላይቭ ላይ ነው የወጣው። ያልገዛችሁ አካውንቱን ፎሎ አድርጉ። ባዮ ላይ ያሉ ስልኮቹን ተጠቅማችሁ ቅድም ሀቡዬ የሰጠችውን ስልክ ተጠቅማችሁ ኑና ዋትሳፕ ላይ ቲኬት ፈልጌ ነው ስትሉ እንመልስላችኋለን። እና ተደራሽነቱ ምንድን ነው ብትሉ ደግሞ እኛ ለእናንተ ቤት አዘጋጅተን የተለያዩ የብር ሽልማቶችን አዘጋጅተን ከዛ ደግሞ በሚተርፍ በጥቂት ሳንቲም ደግሞ ወገኖችን እናግዛለን። ወገኖች ላይም ደግሞ ስፔሲፊክሊ በዋናኝነት አካል ጉዳተኞችን ሰፖርት እናደርጋለን። አሁን የዛሬ 3-4 ቀን 50 ሰው ሬጂስተር ያደረግነውን አሁን ከግማሽ በላይ አካባቢ ተጉዘናል። በዚህ በቀጣይ ሳምንት ለ50ውን ሰው ዊልቸር አስረክብን ከእንደገና ሌሎችንም ሬጂስተር እናደርጋለን። ሌላ ደግሞ አካል ጉዳተኛ ሆነው በደንብ የትምህርት እውቀት ያላቸው ስራ ላይ እንዲሰማሩ ሴትል እናደርጋለን። በተለያየ በሶሻል ሚዲያ ላይ ኢንፍሉዌንሰር መሆን ለሚችሉም ደግሞ ለእነሱም ሴትልሜንት ላይ እንሰራለን። መማር እየቻሉ ጥሩ አይምሮ ኖሯቸው የትምህርት ፍላጎት ኖሯቸው በፋይናንስ ምክንያት ወይም መስራት ስለማይችሉ ብቻ መማር ያልቻሉትንም ደግሞ ጠርተን ሬጂስተር አድርገን የኮሌጅን ሸፍንን የሃይስኩሉን ሸፍንን እንዲማሩ እናደርጋለን። በኢትዮጵያ 2000 ብር አንድ ቲኬት ስትገዙ በውጭ ዓለም ያላችሁ ሰዎች በጣም ጥቂት ሳንቲም ነው፣ የሻይ ቡና ሳንቲም ነው። ግን ፐርፐዙ ማልቲ ፐርፐዝ ነው። ለእናንተ የቤት ባለቤት የመሆን እድሉን እዚሁ በግልጽ በላይቭ ላይ የሚወጣው እጣ ላይ አብረን ተሰብስበን ቁጭ ብለን እንከታተላለን፣ ታያላችሁ። ፕላስ ደግሞ ያቺ በአሜሪካ ብትሄዱ $20 ነው። ያቺ $20 ወይ የቤት ባለቤት ታደርጋለች እናንተን፣ ኦር ካልሆነ ደግሞ አንድን ሰው ህይወት እንዲቀየር ወይም በጣም አቡ የሚያሳዝን ነገር አንድ እናት ለልጃቸው ሳይሆን ለልጅ ልጃቸው ዊልቸር ሲቀበሉ ውጭ ወጥታ አታውቅም አሉ። ውጭ ወጥታ አታውቅም። ይሄ ዊልቸር ማለት ባለፈው ዳጌ ልክ እንደተናገረ እግር እንደማለት ነው። ፀሐይ አይታ አታውቅም፣ ውጭ ወጥታ አታውቅም ብለው ሲናገሩ በጣም ነው ልቤን እንትን ያለው እና $20 ወይም የአረብ ሀገር 50 ድራም ወይ ሳውት አፍሪካ 200 ራንድ ማለት ያቺ 2000 ብር የአንድ ሰው ህይወት ነው የሚቀይረው። እና መልካም ስራ ነው የምትሰሩት። ፎሎ አድርጉ፣ በውስጥ መስመር ኑ።
ቲኬት ፈልጌ ነው በሉ። መልካም እድል ለገዛችሁት፣ ላልገዛችሁትም ለመግዛት ለምታስቡ ለሁላችሁም መልካም እድል እንመኝላችኋለን። በቅርብ ቀን የቤት ባለቤቶቹን እዚህ በጋራ ተሰብስበን እንሸልማለን። መልካም እድል ይሆንላችሁ። እሺ በጣም እናመሰግናለን። አላቋረጠም፣ እየላኩልኝ ነው ብታዩ፣ በኢንስትግራም እየላኩልኝ እየደወሉብኝ እንዳየው ኢንስትግራም ላይ ኢንስትግራም ባዮ ይላል። በኢንስትግራም የእሱ የማርቆስ ቫይረስ ተጠቂዎች እየላኩልኝ እያየው ነው። እና እዚህ ጋር መምጣት ካልቻላችሁ ምንም ማድረግ አልችልም ማለት፣ እነሱ ደግሞ እዚህ ጋር መምጣት አይፈልጉም። ዩኤስ ያለን በምን እናስገባ ብለው ተከታታይ የሚጽፉ አሉ እና ዜል አካውንት እንሰጣችኋለን። ዜል አካውንት የምትፈልጉ ከሆነ ወደ ኢትዮጵያ በድርጅቱ አካውንት በሳክሰስ ፕላስ ናን ፕሮፊታብል ኦርጋናይዜሽን ላይ ለማስገባት የሚከብዳችሁ ከሆነ ዜል አካውንት ይሰጣችኋል። ስታናግሩ በዛ በካስተመር ሰርቪስ ስልክ ስታናግሩ በዜል ማስገባት ፈልጋለሁ በሉ እና የአንድ ቲኬት ዋጋ በዶላር $20 ነው። ዜል አካውንት ይሰጣችኋል። እሱ ላይ ታስገቡና ስክሪንሾት ትልካላችሁ፣ ስማችሁን ከና አባት ወር አያት፣ ከዛ ፕላስ ደግሞ ስልካቸውን ጭምር፣ ከዛ ሬጂስተር ተደርጎ ቲኬት ፕሪንት ተደርጎ ይላክላችኋል። ዜል አካውንት ስላለ ምንም ችግር የለም። ሳውዝ አፍሪካም ያላችሁ ልክ እንደዛ ኢትዮጵያ ውስጥ ማስገባት ለማትችሉ ሾፕ ቱ ሾፕ አካውንት ይሰጣችኋል። እሱንም መጠቀም ትችላላችሁ። እናንተ ጀስት ብሩን ለማስገባት ኦፕሽን ጠይቋቸው። ካስተመር ሰርቪስ ሲደውሉ ኦፕሽን ይሰጣችኋል በምትፈልጉ መልክ። በጣም ጥሩ። ስለዚህ ለሁላችሁም ኦፕሽን አለ። አሜሪካ ለምትኖሩ ዜል ጠይቁ። ብዙዎቻችሁ ዜል 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 ይሉኛል፣ እኔም በጣም ይጠይቁኛል ዜል እና ጠይቁ ላይ ዜል ጠይቁ። በከስተመር ሰርቪስ ነምበር ቴክስት አድርጋችሁ ዜል ጠይቁ። ይቻላል። በአንድ ሰው ስም 2 ቲኬት ይቻላል ወይ 3ም 4ም 5ም ይቻላል። ይቻላል። 1ም 10ም እንደ ግለሰቡ ፍላጎት ነው። ይቻላል። አሁን ትናንትና በዜዶ በኩል ከቤሩት እዮብ የሚባል ልጅ 5 በእዮብ ስም ቆርጧል። ትኬት ነምበሩ ነው ዋናው፣ ስሙ ሳይሆን አይደል? ትኬት ነምበሩ ስለሚለያይ ችግር የለውም። ስሙ አንድ አይነትም ቢሆን ትኬት ነምበር አለ። ትኬት ነምበሩ የኮምፒውተር ነምበር የሚወጣው ትኬት ነምበሩ ይለያያል። ገባችሁ? ስም ችግር የለውም፣ አንድ አይነት። ለምሳሌ 2 ሀቢባዎች ሊኖሩ ይችላሉ። 2 ሀቢባ ልክ እንደኔ ስሟ እስከ ሀያቴ ድረስ አንድ አይነት ሰው ሊኖር ይችላል፣ ግን ትኬት ነምበራችን ይለያያል። ገባችሁ? አውሮፓ አድርጉ። እኝን ጥያቄዎቹን አሁን ለእናንተ በጣም ቀላሉ። ቲኬት ለመቁረጥ ኢንተረስት እስካላችሁ ድረስ ፎሎ አድርጋችሁ ካስተመር ሰርቪስ ነው እዚህ ኦንላይን ላይ ሁሉም ጥያቄ መመለስ ስታፍ በጣም ለምን እዚህ ካስተመር ሰርቪስ ደውላችሁ ስታወሩ 1 to 1 ነው የምታወሩት። ግን እዚህ ጋር 100 ሰው ባንድ ሆኖ ቢጠይቅ የ100ንም ሰው ጥያቄ ማስተናገዱ ትንሽ ክሪቲካል ነው የሚሆነው እና ሁላችሁም ስልኩን ስክሪንሾት አድርጉ፣ ፎሎ አድርጉ፣ ባዮ ላይ ያለውን ስልክ አንሱ። ከዛ ካስተመር ሰርቪስ ሲደውሉ ኤኒ ካይንድ ኦፍ ኩዌሽን ጠይቁ፣ ይመለስላችኋል። ሰፖርት ያደርጋሉ፣ ይተባበራሉ። ኤቭሪቲንግ የሚያስፈልጋችሁን መስተንግዶ ይሰጣችኋል። እና እዚህ ጋር የምትጽፉት ለሁላችሁም እያንዳንዱ 100 ሰው ብጽፍ 50 ሰው ብጽፍ ለሁሉም መልስ ለመስጠት ስለሚከብድ ነው። እዚህ ጋር የምንገኘው ለእናንተ ኢንፎርሜሽን ፓስ ለማድረግ ነው። ኢንፎርሜሽን ለማድረስ እንድትሰሙ፣ እንድታዳምጡ እንደዚህ አይነት መልካም ነገር እንዳለ በአንድ ድንጋይ 2 ወፍ፣ በዚህ በጎ ስራ በዚሁ ደግሞ የቤት ባለቤት እንድትሆኑ ያለውን ኢንፎርሜሽን ለማድረስ ነው። ሀቡ ቤቷን ፈቅዳ እሷ ጋር እየመጣን እንደዚህ ኢንፎርሜሽን ነው የምናደርገው። ኢንፎርምድ እንድትሆኑ ነው፣ አዌር እንድትሆኑ እንድትሰሙ ነው። ከዛ ሞር ኩዌሽን ላይ ያላችሁ ሰዎች ፎሎ አድርጉ፣ ባዮ ላይ ያለውን ስልክ አንሱ። ሀቡ እዚህ የምታሳየውን ስልክ ስክሪንሾት አድርጋችሁ ሴፍ አድርጋችሁ በዋትሳፕ ስትመጡ ኤኒ ካይንድ ኦፍ ፈርዘር የሚያስፈልጋችሁ ነገር ጠይቃችሁ ክሊር ሲሆን ደግሞ ቲኬት ቁረጡ። ዜል የምትሉም ሾፕ ቱ ሾፕም ሌሎችም ጥያቄዎች ኑና ካስተመር ሰርቪስ እየደወላችሁ በዛ ተጠቀሙ። ያው እንግዲህ ክሊር እንዲሆንላችሁ ነው። ቴንክ ዩ በጣም በጣም ጥሩ፣ እጅግ በጣም አድርገን እናመሰግናለን። ሰክሰስ፣ ሁላችሁም ሰክሰስን ፎሎ አድርጉት። አሁን አካውንቱ ዋርኒንግ ሰጠኝ እኮ አቡ። እንዴት ነው? ምንድን ነው ማድረግ ያለብን? አካውንቱ ዋርኒንግ ፈርስት ዋርኒንግ አለኝ። ለምን? አይ ዶንት ኖ። ቅድም ነበር እንደዛ አለኝ። እኔ ቤት ሆነ ዋርኒንግ ከሰጠ ለእኔ የሚሰጠኛል። ስለዚህ እኔ ጋር እዚህ ጋር የለም፣ አልጻፍም። ኦኬ ኦኬ
ፎሎ አድርጉት ሁላችሁም። ሰክሰስን ፎሎ ያላደረጋችሁ ፎሎ አድርጉ። ሰክሰስን ፎሎ ላላደረገ ትኬቱን አንሸጥም። ፎሎ አድርጉት። እናመሰግናለን። ባይገርማችሁ በእውነት ነው የምላችሁ በጣም ብዙ ልጆች ኢንስትግራም ላይ ቁጥሬ ስለሌላቸው ኢንስትግራም፣ ቲክቶክ ባዮ ላይ ኢንስትግራም ያለ በአንድ ቀን ዛሬ የሌለ ነው ኢንስትግራም። ይኔ እኮ ምን ሆኖ ነው ላለው ኖቲፊኬሽኑ ጥቅጥቅ አለ። ምን ሆኖ ነው ላለው ለካ ከባዮ ላይ እየገቡ እየላኩልኝ ነው በኢንስትግራም መሴጅ። ከዛ ኖቲፊኬሽኑ በዛብኝ። ሪኩዌስት የሚለው ላይ ገባው ገባሉ 33 መሴጅ ከፍታለሁ። ከኔ ጋር ይህንን ያወራ ነበር ይህንን እያሉ ከሱ ጋር ስክሪንሾት ማለት ነው። በጣም ብዙ ሰዎች ተጠቅተዋል፣ ግን የተሳካለት ኤኒዌይ። አሁን ከዚህ በላይ ሳይሄድ እንኳን ደረስንበት። ከዚህ በኋላ ተጠንቀቁ። እኔ ያው በቃሌ መሰረት ነገ ቪዲዮ ሰራለሁ፣ ግን ተጠንቀቁ ፕሊዝ እህቶቼ፣ እባካችሁ።